ሰላም ጤና ይስጥልን ውድ የካፒታል ዩቲዩብ ቻናል ተከታታይ ሰዎቻችን፣ በዛሬው ጥንቅራችን ከተካተቱት አበይት ጉዳዮች መካከል በነዳጅ ምርቶች ላይ የ30 በመቶ ግብር ተግባራዊ እንደሚደረግ ተሰምቷል። በሌላ በኩል የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ወሳኙን ስብሰባ አድርጓል። ባንኮች ሲያማርሩበት የቆዩት የብድር እድገት ገደብ ወደ 24 በመቶ ከፍ ብሏል። መረጃውን ይዘናል። እንዲሁም ኢትዮጵያ ተጽዕኖ ፈጣሪ ኢንቨስትመንት መሳብ እንደተሳናት ተገለጸ የሚሉትንና ሌሎች ወቅታዊ ጉዳዮችን ይዘናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ይወዳጁን እያልን ወደ ቀዳሚው መረጃችን አቀናን። የገንዘብ ሚኒስቴር በነዳጅ ምርቶች ላይ የ30 በመቶ አጠቃላይ ግብር ሙሉ በሙሉ ተግባራዊ መደረጉን አሳውቋል። ሚኒስትሩ በ2018 በጀት ዓመት በነዳጅ ምርቶች ላይ የተጣለውን አጠቃላይ የ30 በመቶ ግብር ሙሉ በሙሉ ተግባራዊ ማድረጉን አረጋግጧል። ይህ እርምጃ 15 በመቶ የተጨማሪ እሴት ታክስና 15 በመቶ የኤክሳይዝ ታክስን ያካተተ መሆኑ ተገልጿል። በአዲሱ የዜጎች በጀት ላይ የተካተቱት እነዚህ የግብር እርምጃዎች ለተጠቃሚዎችና ለንግድ ድርጅቶች በነዳጅ ዋጋ ላይ ከፍተኛ የሆነ አዲስ ጫና ይፈጥራል ተብሏል። ነዳጅ በትራንስፖርት በግብርናና በማኒፋክቸሪንግ ዘርፎች ያለው ወሳኝ ሚና የሚታወቅ ሲሆን ባለሙያዎችም የግብር ጭማሪው ቀደም ሲል በነበሩ ከፍተኛ ወጪዎችና በነዳጅ ድጎሞች ቅነሳዎች ከፍ ያለውን የዋጋ ግሽፈት የበለጠም ሊያባብሰው እንደሚችል አስጠንቅቀዋል። ከ2022 አጋማሽ ጀምሮ መንግስት የህዝብ ወጪን ለመግታትና የገንዘብ መዛባትን ለማስተካከል ሲል የነዳጅ ድጎሞችን በደረጃ ሲያስወጣም ቆይቷል። ይህ ሂደት ብቻ የናፍጣና የቤንዚን ዋጋ ከ50 በመቶ በላይ እንዲጨምር አድርጓል። ተንታኞች አዲሱ የግብር ጭማሪ አቅምን የማጣት አደጋን የሚጨምር ከመሆኑ በላይ ለንግድ ድርጅቶች የስራ ማስኬጃ ወጪዎችን ከፍ በማድረግ ኢኮኖሚያዊ እንቅስቃሴን ሊቀንስ እንደሚችል አመልክተዋል። የገንዘብ ሚኒስትሩ አቶ አህመድ ሺዴ ከ3 ወራት በፊት በፓርላማ ባደረጉት ንግግር የሀገር ውስጥ የግብር ገቢ ከኢኮኖሚ እድገት ጋር አብሮ ለመሄድ መቸገሩን አምነው ማሻሻያዎችም አስፈላጊ መሆናቸውንም አጽንኦት ሰጥተዋል። ሚኒስትሩ የነዳጅ ታክሱ ድጎማን ሙሉ በሙሉ ለማስቀረት ሳይሆን ለመቆጣጠርና ዘላቂነቱን ለማረጋገጥ ያለመ ነው ብለዋል። ሚኒስትሩ አጠቃላይ የመንግስት ገቢ ወደ 1.93 ትሪሊዮን ብር ለማሳደግ ታስቦም ሌሎች ተከታታይ ተጨማሪ የግብር ማሻሻያዎች ለማድረግ እቅድ እንዳለው አመልክቷል። በ2018 በጀት ዓመት የሚጠበቀውን 416.8 ቢሊዮን ብር ጉድለት ለመቅረፍ መንግስት በዋነኝነት በሀገር ውስጥ ብድርና በእድገት አጋሮቹ ድጋፍ ለመጠቀም አቅዷል። ከዚህ ጉድለት ውስጥ 277.5 ቢሊዮን ብር በሀገር ውስጥ ብድር የሚሸፈን ሲሆን ተጨማሪ 112.6 ቢሊዮን ብር ደግሞ በቀጥታ የበጀት ድጋፍ ብድሮች ይገኛል ተብሏል። ምንም እንኳን የነዳጅ ታክስ ጭማሪው የህዝብ ውዝግብ ቢያስነሳም የመንግስት ባለስልጣናት በ2018 በጀት ዓመት በኢኮኖሚ መረጋጋትና በልማት ቅድሚያዎች ላይ ያተኮረ መሆኑን አጽንኦት ሰጥተዋል። ወደ ቀጣይ መረጃችን አቀናን። የ18 በመቶ የባንኮች የብድር እድገት ገደብ ይነሳል ተብሎ ሲጠበቅ ወደ 24 በመቶ ከፍ አለም። በኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ የሚመራው አራተኛው የገንዘብ ፖሊሲ ኮሚቴም መስከረም 15 ቀን 2018 ዓ.ም ስብሰባውን ማካሄዱ የተገለጸ ሲሆን የዋጋ ንረት በመከላከልና የኢኮኖሚ እድገት በማስቀጠል ዙሪያም አዲስ የገንዘብ ፖሊሲ አቋም ይፋ ማድረጉ ተመላክቷል። ኮሚቴው የብድር እድገት ገደቡን ሙሉ በሙሉ እንዲነሳ ሲጠበቅ የነበረ ቢሆንም የፋይናንስ መረጋጋትን ለመጠበቅ ሲባል ከቀድሞ 18 በመቶ ወደ 24 በመቶ ከፍ እንዲል ወስኗል። ይህ እርምጃ የግሉ ዘርፍና ባንኮች ገደቡ ስራቸውን እንዳይገደቡባቸው በተደጋጋሚ ሲያቀርቡት ለቆዩት ቅሬታ የተወሰነ ፎይታ እንደሚሰጥ ሲጠበቅ፣ ይሁን እንጂ ግን የብድር አቅርቦት መጨመር የዋጋ ንረትን ዳግም ሊያባብሰው ይችላል የሚል ስጋት በባለሙያዎች ዘንድ እየተነሳ ይገኛል። የዋና የወለድ ተመንና አጠቃላይ የኢኮኖሚ ሁኔታ የገንዘብ ፖሊሲ ኮሚቴው የብሔራዊ ባንክ ዋና የወለድ ተመንም 15 በመቶ ሳይቀየር እንዲቆይ ወስኗል። ይህ ውሳኔ ከቋሚ ተቀማጭ መስጫ፣ ቋሚ ብድር መስጫና ከባንኮች የመጠባበቂያ መስፈርቶች ጋርም ተያይዞ እንደሚተገበር ተመላክቷል። ኮሚቴው የዋጋ ንረት መጠን በነሐሴ 2017 ዓ.ም ወደ 13.6 በመቶ ዝቅ ማለቱን አሳውቆ ይህን ዋጋን የመቀነስ ሂደት መቀጠሉን የሚያሳይ ቢሆንም ባንኩ ካስቀመጠው የአንዳዝ ኢላማ አሁንም ባንኩ ካስቀመጠው በላይ መሆኑን ተመላክቷል። ምንም እንኳን ስጋቶች ቢኖሩም የኢኮኖሚ እንቅስቃሴው ጠንካራ መሆኑን የቅርብ ጊዜ መረጃዎች የሚያሳይ ሲሆን በተለይም የግብርናው ዘርፍ የኢንዱስትሪ እድገት እንዲሁም የቡናና ወርቅ ኤክስፖርት ጥሩ አፈጻጸም ማስመዝገባቸው ተሰምቷል። የውጭ ዘርፍም ማሻሻያዎቹ ምክንያት ጥሩ አፈጻጸም እያሳየ ሲሆን ኮሚቴው የዋጋ ንረት ወደ ታለመው ነጠላ አሃዝ ዋጋ እስኪወርድ ድረስ ጥንቃቄ ተሞላበት የውጭ ዘርፍም በማሻሻያዎቹ ምክንያት ጥሩ አፈጻጸም እያሳየ ሲሆን ኮሚቴው የዋጋ ንረት ወደ ታለመው ነጠላ አሃዝ ዋጋ እስኪወርድ ድረስ ጥንቃቄ የተሞላበት የገንዘብ ፖሊሲ አቋም
መቀጠል እንዳለበትም አሳስቧል። ባንኩ በቀጣይም የክፍት ገበያ ግብይቶችና ሌሎች ገበያ ተኮር መሳሪያዎችን እንደሚጠቀምም ነው ያሳወቀው። ወደ መጨረሻው መረጃችን አቀናን። ኢትዮጵያ ተጽዕኖ ፈጣሪ ኢንቨስትመንት በመሳብ ረገድ ከአፍሪካ ወደ ኋላ መቅረቷ ተሰምቷል። ኢትዮጵያ በቅርብ ዓመታት ውስጥ ከፍተኛ የተባለውን የኢኮኖሚ እድገት እያስመዘገበች እንዳለ ቢነገርም ማህበራዊና ኢኮኖሚያዊ ጥቅሞችን ከገንዘብ ትርፍ ጋር የሚያጣምረው ተጽዕኖ ፈጣሪ ኢንቨስትመንት በመሳብ ረገድ ከጎረቤቷ ኬንያ በከፍተኛ ሁኔታ ወደ ኋላ መቅረቷ ነው የተገለጸው። በቅርቡ በተካሄደው በዚህ ውይይት ላይ እንደተገለጸም ኢትዮጵያ ከምስራቅ አፍሪካ ኢምፓክት ፈንድ ከ4 በመቶ በታች ብቻ የሳበችም ሲሆን ይህ ደግሞ ኬንያ ከያዘ 126 በላይ ንቁ የኢምፓክት ፈንዶች ጋር ሲነጻጸር ትልቅ ልዩነት እንዳለው ነው የተጠቆመው። ይህ ልዩነት የኢትዮጵያን ጠንካራ ኢኮኖሚ አመልካቾች በሚደፍኑ መዋቅራዊ ችግሮች የመጣ ነው ተብሏል። ከነዚህ መካከል የዋጋ ንረት፣ የውጭ ምንዛሬ እጥረት፣ 29 ቢሊዮን ዶላር የሚገመት የውጭ ዕዳና አሳሳቢ የወጣቶች ስራ አጥነትም ተጠቅሷል። ለብሔራዊ የልማት ቅድሚያዎች እስከ 2030 ድረስ 397 ቢሊዮን ዶላር ግዙፍ የፋይናንስ ክፍተት ይገመታል። የኢኮኖሚ አከራካሪ የሆኑ ተነስተኛና መካከለኛ ኢንተርፕራይዞች ደግሞ 4.2 ቢሊዮን ዶላር የሚገመት የብድር እጥረት ገጥሟቸዋል። ከ800 ሺህ ኢንተርፕራይዞች ውስጥ መደበኛ ብድር የሚያገኙት 130 ሺህ ብቻ መሆናቸው ተገልጿል። ባለሙያዎች ተጽዕኖ ፈጣሪ ኢንቨስትመንት በበጎ አድራጎት ሳይሆን የገንዘብ ትርፍ የሚያስገኝ ስትራቴጂ መሆኑን በመጥቀስ ኢትዮጵያ ካፒታል ለመሳብ ሁሉንም አቀፍ ስነ ምህዳር መፍጠር እንዳለባት አሳስበዋል። የተከበራችሁ የካፒታል የዩቲዩብ ቻናል ተከታታይ ቤተሰቦቻችን በሳምንታዊ ጋዜጣችን የወጡና የመረጥናቸውን መረጃዎቻችን የሰማችሁትን ይመስል ነበር። ሙሉ የጋዜጣችን ዘገባዎች በድረገጻችን ያገኙታል። በሌላ መረጃ ዳግም እስክንገናኝ በያላችሁበት ደህና ቆዩ።